ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። የትርፍ አንጀት በሽታ ህጻናቶች ሲይዛቸው የሚያሳዩት ምልክት፣ አንደኛ የሆድ ህመም፣ ሆዳቸው ሲነካ ወይም ሲያስሉ ወይም ሲንቀሳቀሱ በጣም ያማቸዋል። ሁለተኛ ማቅለሽለሽ ወይም ማስታወክ። ሶስተኛው የምግብ ፍላጎት መቀነስ። አራተኛው ትኩሳት። ህመሙ እየባሰ ሲሄድ ትኩሳቱም እየባሰ ይሄዳል። አምስተኛው የምግብ ፍላጎት መቀነስ። ስድስተኛው የሆድ መነፋት። ሰባተኛው ድርቀት ወይም ተቅማጥ ይኖራቸዋል። ስምንተኛው ድካም፣ መነጫነጭ ይኖራቸዋል። እነዚህ ምልክቶች ሲስተዋሉ ቶሎ ብሎ ወደ ጤና ተቋም በመውሰድ ማስመርመር ያስፈልጋቸዋል። ትርፍ አንጀት ወይም አፔንዲክስ ጋር ተያይዞ የሚመጡ ችግሮች አሉ። አንዳንዶቹ ቀላል ናቸው፣ አንዳንዶቹ ግን ከባድ ሊሆኑ ይችላሉ። ምስት ከትርፍ አንጀት ጋር ተያይዞ የሚመጡ በሽታዎች አሉ። እነሱም አንደኛ የአንጀት መፈንዳት ራፕቸር የምንለው ነው። ሁለተኛው ደግሞ የሆድ ውስጥ ኢንፌክሽን ፔሪቶናይተስ የምንለው ነው። ሶስተኛው ደግሞ ፈሳሽ መሰብሰብ አብሰስ የምንለው ነው። አራተኛ አንጀት መዘጋት በዋል ኦብስትራክሽን ነው። ደም መመረዝ ሴፕሲስ የምንላቸው ናቸው። አንጀት መፈንዳት ወይም በእንግሊዝኛው ራፕቸር የምንለው ሕክምናው ከዘገየንበት ወይ ከቆየንበት እና የሚመጣ ችግር ማለት ነው። አንጀት ውስጥ ሊፈነዳ ይችላል። ይህ በጣም አደገኛ ሊሆን ይችላል። ሁለተኛ የሆድ ውስጥ ኢንፌክሽን ፔሪቶናይተስ የምንለው ነው። አንጀቱ ከፈነዳ በኋላ የሚመጣ ችግር ማለት ነው። ኢንፌክሽን ወደ ሆድ ውስጥ ይገባል። ከባድ ህመምና ከፍተኛ ትኩሳት ያመጣል። ሶስተኛው ፈሳሽ መሰብሰብ ወይም አብሰስ የምንለው አንጀት አካባቢ ፈሳሽ ይሰበስባል። ህመም እና እብጠት ያመጣል። አራተኛው የአንጀት መዘጋት ወይም ባወል ኦብስትራክሽን የምንለው ነው። ባወል ኦብስትራክሽን እብጠት ሲጨምር አንጀት መፈንዳት ይቋረጣል። በዚህን ጊዜ ማስመለስና ከባድ ህመም ያመጣል። አምስተኛ የደም መመረዝ ወይም ሴፕሲስ የምንለው ነው። ኢንፌክሽን ወደ ደም ሲገባ የሚመጣ ችግር ነው። በዚህን ጊዜ ሰውነት ሙሉ ለሙሉ ሊጎዳ ይችላል። እጅግ አደገኛ ነው።